በእውነተኛ ታሪክ ላይ የተመሰረተ። ለአምላኩ መልእክት ያለው ይመስል የዕጣኑ ጭስ እየተጥመለመለ ወደ ላይ ይተናል። ፊት ለፊት አስተናጋጇ የምትቀዳው ቡና ሽታው አፍንጫን ሰርስሮ አይምሮን ያበራል። ቤቱ ሰፊና ብዙ ሰው ቢኖረውም ብዙም ጫጫታ ስለሌለ አይረብሽም። ቅዱስ በረንዳ ላይ ተቀምጦ የተቀዳለትን ቡና ፉት እያለ በመንገዱ የሚያልፉትን ሰዎች በዓይኑ ይቃኛል። ከሱ ትንሽ ፈቀቅ ብለው የተቀመጡት 3 ጎረምሶች የሚያወሩት ሳይፈልግ ወደ ጆሮ ይገባል። የሚያወሩት ስለ ፍቅረኞቻቸው ነው። አንደኛው ለመጀመሪያ ጊዜ ገና ትላንት ማታ ነው ከፍቅረኛው ጋር አንሶላ የተጋፈፈው። እናም ጓደኞቹ እየተሳሳቁ ብር አምባር ሰበረችለት ይላሉ። እሱም ብር አምባር መስበር ተንተርሰው እነሱም የመጀመሪያ አልጋ ገጠመኞቻቸውን እያወሩ ነው። ቅዱስ አይኑ መንገደኞቹ ላይ ይሁን እንጂ በወሬያቸው ፈገግ እያለ ነው። እዚህ የተቀመጠው የእነሱን ጨዋታ ለማዳመጥ ሳይሆን ፊት ለፊት ያለው መስጊድ ውስጥ ጓደኛው ስላለ ነው። ቀኑ ጁማ ስለሆነ ሰይድ ለመስገድ ገብቷል። ቅዱስ ደግሞ እዚህ ቁጭ ብሎ እየጠበቀው ነው። የወጣቶቹ ወሬ እያዝናናው ስለሆነ ያን ያክል አልደበረውም። እንደውም ወሬያቸው ወደ ኋላ መለሰው። ቅዱስ ለመጀመሪያ ጊዜ ከሴት ጋር ሲተኛ የ16 ዓመት ታዳጊ ወጣት ነበር። ሰውነቱ ግዙፍ ስለሆነ እንደዚህ ሲታይ 20ዎቹ እንጂ 10ዎቹ ዕድሜ ውስጥ አይመስልም ነበር። እናም ሰፈር ውስጥ ባሏ የሞተባት አንዲት ባለሀብት ሴትዮ እየተከታተለች ታስቸግረው ነበር። ሴትዮዋ እንደ ዕድሜዋ የማትሆን ቅሌታም ሴትዮ ናት። እንደ ቅዱስ አይነቶቹን ለጋ ወጣት እያሳደደች መዝናናት ትፈልግ ነበር። ቅዱስ እሷን ሲያይ አውሬ እንዳባረረው ልጅ እግሬ አውጪኝ ብሎ ይሮጣል። በዛ ሰዓት ጓደኞቹ ከሴት ፍቅረኛቸው ጋር ያደረጉትን እየመጡ ይነግሩት ነበር። እናም ከሴት ጋር መተኛት ያለውን ደስታ ለማየት አሰበ። ጓደኞቹ የሚያወሩለትን የሴት ገላ ጣዕም ለመቅመስ ወደምታሳድደው ሴት ሄደ። ሴትዮዋ በቅዱስ መምጣት ደስተኛ ነበረች። የፈለግከውን አደርግልሃለሁ አለችው። እሱ ግን ገንዘብ አይፈልግም። ምክንያቱም ቤተሰቦቹ ደህና የሚባል ገቢ አላቸው። እኔ የምፈልገው ከአንቺ ጋር ጊዜ ማሳለፍ እንጂ ገንዘብ አልፈልግም አላት። ሴትዮዋ ይህን ዕድል በማግኘቷ ተደስታ ከቅዱስ ጋር አንሶላ ተጋፈፈች። ቅዱስ ከፍቅር ጨዋታው በኋላ ቁና እየተነፈሰ ጓደኞቼ የነገሩኝ እውነት ነው፣ በጣም ደስ ይላል አለ። በንግግሩ ከት ብላ ሳቀች። ከዛ ቀን በኋላ እስኪሰለቸው ድረስ በተደጋጋሚ ከሴትዮዋ ጋር የወሲብ ጊዜ አሳልፏል። እሱም ከጓደኞቹ እኩል ማውራት ጀመረ። ለጓደኞቹ ከእሱ ዕድሜ እኩያ ከሆነችና ከቆንጆ ሴት ጋር ፍቅር እንደጀመረ ነው የነገራቸው። ስለ ሴትዮዋ ለማናቸውም አልተናገረም። ምክንያቱም ከተናገረ ይስቁበታል። ከተወሰነ ጊዜ በኋላ ሩሃማ ከምትባል የሰፈር ልጅ ጋር ፍቅር ያዘው። እሷን የራሱ ለማድረግ በጣም ለፋ። በዚህ መሃል የአልጋ አጋሩ የነበረችው ሴት ሌላ ወጣት ወንድ ማሳደድ ጀመረች። እንደውም አንድ ጊዜ መኪና ውስጥ ስትሳሳም አይቷት ነበር፣ ግን ምንም አይነት ስሜት አልተሰማውም። እንደውም ራሱን መውቀስ ጀመረ። እንዴት ከዚህ ሴት ጋር የማይገባ ነገር አደረግኩ? ወጥመዷ ውስጥ መውደቅ አልነበረብኝም አለ። ቅዱስ በሩሃማ ፍቅር እብድ ብሎ ነበር። ፍቅሩን ደብቆ በጓደኝነት ቀርቧታል። ሩሃማ በጣም የምታሳሳ ሴት ናት። ኮልታፋ ስለሆነች ስታወራ አትጠገብም። ስትስቅ ጉንጯ ስርጉድ ይላል። እሱም መጀመሪያ ሳያት ፈገግታዋ ነበር የሳበው። ከመጀመሪያውም ዲምፕል ያላት ሴት ትማርከው ነበር። ለጓደኞቹ ከሩሃማ ፍቅር እንደያዘው ነገራቸው። እነሱም ፍቅሩን እንዲገልጽላት ያበረታቱት ነበር። በተለይ ደግሞ ሰይድና ሳዕዳ ንገራት፣ ምናልባት እሷም ትወድ ይሆናል፣ ካንተ እስኪመጣ እየጠበቀች ይሆናል ይሉት ነበር። ሰይድና ሳዕዳ ከዛን ጊዜ ጀምረው ይዋደዳሉ። ሁለቱም የአንድ ፊልም ላይ እንደሚታየው አይነት ፍቅር ውስጥ ሰምጠው ነበር። ሁሉም የነሱን ምክር ይሰማል። ቅዱስ ግን አልሰማቸውም። ነገራት ቢሉትም
እሱ ግን ለመናገር ይፈራ ነበር። ከእሷ ጋር እንደ ጓደኛ ጊዜ ማሳለፍ ብቻ ነበር። ሩሃማም ከእሱ ጋር አብራ መሆን ያስደስታታል። እየደወለች ቤቷ ድረስ ትጠራው ነበረ። አንድ ቀን ደውላ ጠራችው። ወደ ቤት ሲገባ ከእሷ ውጪ ማንም አልነበረም። ምነው ቤተሰቦች የት ሄደው ነው አላት። ሩሃማ በጭንቀትና በፍርሃት እየተነፈሰች ሁሉም የሉም፣ ማታ ነው የሚመለሱት። እስከዛው ድረስ ካንተ ጋር ጥሩ ጊዜ ማሳለፍ ፈልጋለሁ በማለት ወደ እሱ ቀረብ አለች። አሁን የቅዱስ ልብ በፍጥነት መምታት ጀመረ። ከሴትዮዋ ጋር ያሳለፈው ነገር ሁሉ ተረሳው። አሁን ምንም ሴት እንዳልነካ ወንድ እየተንቀጠቀጠ ነው። ሩሃማ በደንብ ተጠግታ ከንፈሩን በስሱ ሳመችው። አሁን ምን እንደሚያደርግ በፍጥነት እያሰበ ነው። እሱም ተጠግቶ ለመሳም አሰበ፣ ግን ደግሞ ፈራ። ከቤት ወጥቶ መሮጥም አሰኘው፣ ግን ደግሞ ድጋሜ ይህንን ዕድል እንደማያገኘው እርግጠኛ ነው እና ምን ማድረግ ነው ያለብኝ እያለ እያሰላሰለ ነው። እሱ እስኪያስብ እሷ ስራ አልፈታችም። እጆቹን በመያዝ እንደምትወደኝ እኮ አይኖች ይናገራሉ አለችው። ይህኔ ነበር አንደበቱ የተፈታው። አንቺስ ትወጂኛለሽ በማለት ጠየቃት። ሩሃማ አንገቷን ወደ ጎን ሰበር አድርጋ ፈገግ አለች። አስተያየቷ እንኳን በሕይወት ያለን ሰው ልብ በፍጥነት እንዲመታ ማድረግ ቀርቶ የሞተን ሰው ልብ ምት ትቀሰቅሳለች። እንዴት አይኔን አይተህ መረዳት ከበደ? አንተም ባየው ቁጥር ልቤ ይደልቃል አለችው። የኔ አንገቷን ጨምድዶ ከንፈሯን ቆረሰው። ከዛ በኋላ የተፈጠረውን የፍቅር ትርምስ ዙሪያቸውን ከልሎ የቆመው ግድግዳ ይታዘብ። ከዛ ቀን በኋላ ቅዱስ ስሜቱ ተቀየረ። ሩሃማ እንደምትወደው ሲያውቅና ገሏን እንደፈለገ በፈለገበት ቀን እንደሚያገኝ ሲረዳ ለእሱ ያለው ፍቅር ቀንሷል። እንደዛ ብድ ብሎላት የነበረው ሰው በኋላ ላይ ዓይንሽን ላፈር አላት። በተቃራኒው እሷ እሱን መከተል ጀመረች። እሱ የሚፈልጋት ወሲብ ሲፈልግ ብቻ ነው። አንድ ቀን መንገድ ዳር ሴት ጋር ቁሞ እያወራ አየችው። በርቀቱና እስኪጨርስ እየጠበቀችው ነበር። እየጠበቀችው እንደነበር እሱም አስተውሏል። ግን ለእሷ ግድ አልነበረውም። ሩሃማ ዓይኗ እያየ አብራ የነበረችውን ሴት ከንፈር ሳመ። ያቺ ቅጽበት ሩሃማ ራሷን የወቀሰችበት ነበር። ከእንደዚህ አይነት ቅሌታምና ወራዳ ወንድ ጋር ምን እየሰራሽ ነው? አንቺ እኮ ወንዶች ፊት ለፊትሽ በሰልፍ የሚንበረከኩልሽ ሴት ነሽ በማለት ለራሷ ተናገረች። ከዛም ትታው ወደ ቤቷ ተመለሰች። ስልክ ቀየረች። ከእሱ አካባቢ ምራቀች። ያኔ ደግሞ እሱ በተራው የቤቷን በር ማንኳኳት ጀመረ። ከዚህ በኋላ ዓይንህን ማየት አልፈልግም አለችው። ቅዱስ ተንበርክኮ አለቀሰ። በጣም ለመናት። ከዚህ በኋላ እርም ይሆንብኝ ከአንቺ ሌላ ሴት አላይም ብሎ ተንሰቅስቆ ለመናት። እሷ ግን ገፋችው። ይሄ ሕይወት ትምህርት የሆነ የምትፈልገውን ነገር በቀላሉ ስታገኝ እንደ ርካሽ አትቁጠረው አለችው። ቅዱስ ከዚህ ንግግሯ በኋላ ድምጿን ሰምቶት አያውቅም። ሩሃማ አግብታ ወደ ውጭ ሄደች። እሱ ደግሞ ተሰባብሮ እዚሁ ቀረ። ግን በስብራቱና በህመሙ ምክንያት ስራው ላይ ትኩረት አድርጎ እየሰራ ስለነበር ውጤታማ ወጣት ሆነ። በዚህ ወጣትነት ዕድሜው ጥሩ ኑሮ እየኖረ ነው። ገቢውም ከፍ ያለ ነው። ግን አሁን ድረስ የኔ የሚላት ሴት የለችውም። መዝናናትና የአልጋ ጨዋታ ሲፈልግ ወደ መጠጥ ቤት ጎራ በማለት የማይፈልጋትን ሴት በገንዘብ ገዝቶ ሲዝናና ያመሻል። ሰይድና ሳዕዳ አሁንም እሱን ለመምከር አልቦዘኑም። እነሱ ተጋብተው አንድ ልጅ ወልደዋል። እሱ ግን አሁንም መጠጥ ቤት እየዞረ በገንዘቡ የሴተኛ ዳሪ ጭን ውስጥ እየተደበቀ ነው። አሁን ይህን ሁሉ እንዲያስታውስ ያደረጉት ከእሱ ራቅ ብለው ቡና እየጠጡ የሚያወሩት ወጣቶች ናቸው። ዕድሜያቸው ከሱ ብዙም አያንስም። ተቀራራቢው ናቸው። የእነሱን ወሬ እየሰማ ዓይኑ ወደ ውስጥ የምትገባው ወጣት ላይ አረፈ። ወጣቷ የለበሰችው እርቃን ቀረሽ አለባበስ ነው። በልብስ ከተሸፈነው ገላዋ ይልቅ ያልተሸፈነው ይበዛል። ሰውነቷ በጣም ከመቅላቱ የተነሳ የደም ስሯ ይታያል። ባጭሩ የተቆረጠው ጸጉሯ በስርዓት አልተያዘም። የከንፈሯ ቀለምና የዓይኗ ኩል
ከነጋ ፊቷን እንዳልታጠበች በግልጽ ይናገራል። በጣም የደከማትና የተሰላቸች ትመስላለች። ወደ ውስጥ ገብታ ተቀመጠች። ወጣቶቹ አይናቸው እሷ ላይ አርፏል። ቅዱስም እያያት ነው። እሷ ግን ወደ ቡና ቀጇ እያየች ቶሎ በይ ቡና ስጭኝ አለቻት። ቡናው እንደተቀዳላት ፉት ብላ በፍጥነት መጠጣት ጀመረች። የቡና ሱስ እንዳጦዛት ታስታውቃለች። እንደጨረሰች ድገሚኝ አለቻት። ሁለተኛውን ተረጋግታ መጠጣት ጀመረች። ይህኔ ነበር የቤቱን ዙሪያ ገባውን ማስተዋል ጀመረችው። ቤት ውስጥ ካሉት ሰዎች ከ70% በላይ የሚሆኑት አይናቸው እሷ ላይ ነው። በተለይ ወንዶቹ ጭኗን እያዩ ነው። ከቅዱስ አቅራቢያ የነበሩት ወጣቶች አይናቸው አልነቀል ሲል በቁጣ ተናገረቻቸው። ምን ነው የኔ ነፍሱ ጠፍቶባችኋል እንዴ አለቻቸው። እነሱም ደንገጥ ብለው ወደ ራሳቸው ተመለሱ። ቅዱስ አሁንም እያያት ነው። አይኑን አላነሳ ሲላት ከተቀመጠችበት ተነስታ ወደሱ ሄደች። ሳታስፈቅድ ፊት ለፊት ያለውን ወንበር ስባ ተቀመጠች። በመገረም እያያት ሳትጠይቂ መቀመጥሽን እንደ ንቀት ነው የሚቆጥረው አላት። እሷም ፈገግ በማለት እኔ የወንዶችን አይን አይቼ መረዳት የምችል ሴት ነኝ፣ ስለዚህ ማስመሰል አይጠበቅብም። እዚህ መጥቻ አብሬ እንድቀመጥ ፈልጋለሁ አለችው። አሁን ይበልጥ በመገረም እየሳቀ ነው። እኔ ከእንዳንቺ አይነት እርቃን ቀረሽ አለባበስ ከምትለብስ ሴት ጋር አብሬ መቀመጥ አልፈልግም አላት። የወጣቷ ፊት ባንዴ ተለወጠ። ውበቷ ከሰመ፣ ፈገግቷ ወደ ቁጣ ተቀይሯል። ድመት ጥፍር ስላላት ብቻ ነብር የሆነች ይመስላታል አሉ። አንተም ሱሪ ስለለበስክ ብቻ ወንድ የሆንክ መሰለ እንዴ? እኔ ሲጀመር ያንተ አይነት ወንድ አይመቸኝም አለችው። ቅዱስ ፈገግ በማለት ለሌላ ጊዜ ያልተጋበሽበት ድግስ አትሂጂ፣ እንዲሁም ሳትጠይቂ የሰው ወንበር ላይ አትቀመጪ አላት። የውስጧን ንዴት በፈገግታ ሸፍና ወደ ወጣቶቹ ተቀላቀለች። ከነሱ ጋር ሆና ግን ሰረቅ እያደረገች ስታየው ነበር። እሱም አልፎ አልፎ እያያት ነው። ቅዱስ ብዙ ሴቶችን ያውቃል። በረፍት ሰዓቱ ወደ ትላልቅ ክለቦች በመሄድ እርቃናቸውን የብረት ዘንግ ላይ የሚሽከረከሩ ሴቶች ጋር ሲዝናና ያመሻል። በገንዘቡ የሚፈልጋትን ቆንጆ ሴት መግዛት እንደሚችል የሚያምነው ደግሞ ልክ እንደዚች ወጣቺክ የሚባሉትን ሴቶች አይፈልግም። ከትንሽ ቆይታ በኋላ ሰይድ ከመስጊድ ተመልሶ መጣ። እንደተገናኙ ነበር ሰይድ ቅዱስን የሆንከው ነገር አለ ብሎ የጠየቀው። ሰይድ ከጓደኛ በላይ ልክ እንደ ወንድም ነው። በጣም ይወደዋል፣ ያስብለታል። ሰይድ ብቻ ሳይሆን ሰዓዳም እንደ ታላቅ እህቱ ነው የምትንከባከበው። ቤታቸው ውስጥ እንደ ቤተሰብ አባል ይቆጥሩታል። እናም ፊቱን አይተው ምን እንደሆነ ይገባቸዋል። አሁንም የሆነ ነገር እንደሆነ እንዳየው ነበር ያወቀው። ቅዱስ የግርምት ሳቅ እየሳቀ ከወንዶቹ ጋር የምትገለፍጠውን ሴት እያያት ነው ብሎ ሰይድን ጠየቀው። ሰይድ በቅጽበት ነበር ከላይ እስከታች በአይኑ ቃኝቷት የተመለሰው። ነው እርቃኗን ያለችውን ሴት ነው አይደል የምትለኝ ብሎ የማረጋገጫ ጥያቄ ጠየቀው። ቅዱስም ማው እሷን ነው የምልህ፣ አየኸኝ ብላ መታ ከኔ ጋር ቁጭ አለች። እኔም የሱ አይነት ሴት አብራኝ እንደማትቀመጥ ነግሬ አባረርኳት በማለት ያደረገውን ነገር በዝርዝር ነገረው። ሰይድ በመደንገጥ እና ተነሺ ብላ አባረርካት አለው። እሱም በኩራት እየተጀነነ አዎ እኔ አልፈለኳትም እና አባረርኳት አለው። ሰይድ እየሳቀ ይህን ክለብ ውስጥ ቢሆን ያገኛት እስካሁን አልጋ ውስጥ ነበርክ። በላውን ተነስ፣ ወደ ቤት እንሂድ። ሰዓዳ ምግብ ሰርታ እየጠበቀችን ነው። ቅዱስ ሳቅማማ ሰይድን ተከትሎ ወጣ። እንደዚህ ችላ ያላትን ወንድ የማትታገሰው ወጣት ተነስታ ተከትላ ወጣች። ትኩረት ለመሳብ እያደረግክ እንደሆነ ይገባኛል። ችግር የለውም፣ ይህ የተለመደ የወንዶች ባህሪ ነው። እረዳሃለሁ፣ ግን አንድ የምነግርህ ነገር ከአንተ በላይ የሆኑ ወንዶች እንዳሉ ነው በማለት ጥላው ሄደች። ሰይድ ተገርሞ እያያቸው ነበር። ቅዱስ የዚህች እብድ ወጣት ሙጥኝ ማለት ሰልችቶታል። ልጅቷ ልትለቅ የፈለገች አይመስልም አለው ሰይድ መኪናውን ከፍቶ እየገባ። ቅዱስም ወደ መኪናው በመግባት መኪናውን እያስነሳ እኔ እንደዚህ የምትከታተለኝ ሴት አትስበኝም። ሴቶች ልክ እንደ ድመት ናቸው።
ልጥፍ ይሉብህና ጸጉራቸውን አላከውብህ ይሄዳሉ። እኔ ደግሞ ሁልጊዜ የምትለጠፍብኝ ሴት አልፈልግም አለው። ቅዱስ አፉ ይህን ይናገር እንጂ ስለ ቅብጥብጧ ወጣት እያሰበ ነበር። መቼም ከዚህ በኋላ ድጋሚ አያገኛትም። ካገኛት ግን ምን እንደፈለገች ማወቅ ይፈልጋል። ከሱ ገንዘብ ወይስ ወሲብ የፈለገችው? መቼም ከዚህ የተለየ ነገር ማለትም ፍቅር የሚሉትን ድራማ እንደማትፈልግ እርግጠኛ ነው። ከሰይድና ከሰዓዳ ጋር ስለ ልጅቷ እያወራ ነበር። ጸጉሯ ተመሰቃቅሏል። የለበሰችውም ልብስ እርቃን ቀረሽ ነው እና እንዴት ትኩረት ይሰጠኛል ብላ አሰበች አለ። ሰዓዳም ፈገግ በማለት ትኩረት ባትሰጣትማ ከመጣ ጀምሮ ስለ እሷ ብቻ አታወራም ነበር አለችው። ቅዱስ በሰዓዳ ንግግር እየተሰላቸ ከቤታችሁ እንደወጣላችሁ ስለፈለጋችሁ ሁለታችሁ እኔ ላይ ጫና እያደረጋችሁብኝ ነው በማለት ለመውጣት ጃኬቱን መልበስ ጀመረ። በእኛ አታማካኝ፣ ወደ ክለብ መሄጃ ሰዓት ደርሷል አትልም አለችው ሰዓዳ። ሰይድም የእሷን ንግግር ደገመለት። በቃ ደህና ደሩ ብሎ እየተጣደፈ ወጣ። እንደተለመደው ወደ ክለብ ሄደ። ብቻውን ቁጭ ብሎ እየተዝናና እያለ ሁለት ሴቶች መጥተው አብረውት ቁጭ አሉ። የለበሱት ልብስ ወሲብ ቀስቃሽ ነው፣ ግን እንደሌላው ጊዜ ለአልጋ አልተጣደፈም። አሁን እያሰበ የነበረው ጠዋት ስላገኛት ሴት ነው። አይኑን ጨፍኖ አለባበሷን፣ ሁኔታዋን እንደ አዲስ መቃኘት ጀመረ። ሳያስበው ሰውነቱን ነዘረው። በድንጋጤ አይኑን ገለጠ። ያቺ እብድ ወጣት ምን አስነክታኝ ነው ሄደችው አለ በለውሳስ ድምፅ። ቅዱስ ዛሬ ለየት ስላለባቸው ሴቶቹ ወደ ሌላው ሄዱ። አሁን ብቻውን ነው። ፊት ለፊቱ ብዙ ሰዎች በመጠጥና በሙዚቃ እየተወራጩ ነው። እሱ ግን አሁንም ወደ ጠዋቱ ገጠመኝ ተመልሷል። የከንፈሯን እንቅስቃሴ አስታወሰ። አይኖቿን ቶሎ ቶሎ ታርገበግባቸው ነበር። ወደ ታች ወርዶ ጉች ጉች ያሉትን ጡቶቿን በአይነ ህሊናው እየቃኘ ነው። በዚህ አላቆመም። ወደ ታች ወርዶ የተራቆተውን ጭኗን እያየ ነው። በዚህ መሃል የሆነ ሰው ከጎኑ ሲቀመጥ ታወቀው። አይኑን ገልጦ ዞር አለ። ደነገጠ። አሁንም በሰመመን ውስጥ ያለ መሰለው። ከጎኑ የተቀመጠችው ሴት አሁን በአይነ ህሊና የሚቃኛት የጠዋቷ እብድ ሴት ናት። ይገርማል፣ እዚህ የምትገኝ ሰው አልመሰልከኝም ነበር አለችው የፌስ ሳቅ እየሳቀች። አንደበቱ ታሰረበት። በዝምታ እያያት ነው። የለበሰችው ልብስ ከጠዋቱ የባሰ እርቃኗን የሚያሳይ ቢሆንም እሱ ግን እያየ ያለው አይኖቿን ነው። አነጋገሯና ሁኔታዋ አይኖቿ ከሚናገሩት በተቃራኒ ነው። ቁጭት፣ ስብራትና ሐዘን እንዲሁም ብቸኝነት ይታይባታል። ቅዱስ ወደ እሷ ቀረብ በማለት ጉንጯን ዳበሳት። አሁንም አይኗን እያየ ነው። ይህኔ የእሷም አንደበት ታሰረ። በዝምታ መተያየት ብቻ ሆነ። ቶሎ ቶሎ ትተነፍሳለች። ውስጧን ገልጦ ያየው መሰላት። ፊቷ ላይ ይታይ የነበረው ግዴለሽነትና የራስ መተማመን ጠፍቶ ፍርሃት ነገሰባት። ይህኔ ቅዱስ ፈገግ ብሎ በውበቷና በገላዋ ማርካ አልጋ የተጋራች ሁሉ ሴት ናት ማለት አይደለም። ስለዚህ ራስሽን እንደ ሴት አትቁጠሪ። አንቺ ያለሽ ልትሰጭኝ የምትችይው ገላሽን ብቻ ነው። እሺ፣ እሱን ደግሞ በፈለግኩት ዋጋ ገዛሻለሁ አላት። አሁን ፍርሃቱ ከፊቷ ጠፍቶ ንዴት ነገሰባት። ገላዬን እንጂ እኔን መግዛት አትችልም። ልቤንና ነፍሴን መግዛት የሚችለው እንዳይደለም። ስለዚህ ገላዬን ከፈለግ ይኸው ለሽያጭ አቅርቤልሃለሁ አለችው። ቅዱስ ወገቧን ይዞ ወደ ሰውነቱ አስጠጋት። ከንፈሮቿን በከንፈሩ እየዳበሰ ልቧንም ነፍሷንም የምመኛት ሴት እዚህ የረከሰ ቦታ አትገኝም። ያቺ ሴት በዚህ ሰዓት ትክክለኛውና ንጹሕ ስፍራ ናት አላት። እሷም ቁና ቁና እየተነፈሰች እናንተ ለምን እዚህ የተሳሳተ ቦታ ላይ ተገኘ አለችው። ቅዱስ አሁን እቺን ሴት ወደ አልጋ ይዟት የሚጋደምበት ስሜት ላይ ደርሷል። እኔ እዚህ የተሳሳተ ቦታ ላይ ያለሁት ያቺን ንጹሕ ሴት እስካገኝ በእንዳንቺ አይነት ሴቶች ለመዝናናት ነው አላት። ከተቀመጠችበት ተነስታ እሺ፣ ስለዚህ እንሂድ ላዝናናና ጥሩ ገንዘብ ክፈለኝ አለችው። እሱም ተከትሏት ወጣ። በፍጥነት አልጋ ቤት ነበር የገቡት። ቅዱስ ከብዙ ሴቶች ጋር ጊዜ አሳልፏል። እንደዚህ አይነት ምሽት ግን አላሳለፈም። ይቺ ሴት በደንብ አስደስተዋለች። ለዚህም ጥሩ ገንዘብ ነበር የሰጣት። ሲጨርስ
ልብሱን መለባበስ ጀመረ። እሷ አንሶላ እንኳን ሳትለብስ ሙሉ እርቃኗን እንደሆነች በጀርባዋ ተኝታለች። አይኖቿ ጣሪያው ላይ ናቸው። ትክክለኛና ንጹህ ቦታ የት ነው? ያቺ አንተ ሴት ያለችው የት ቦታ ነው ብላ ጠየቀችው። እሱም በረዥሙ ተንፍሶ በዚህ ሰዓት በንጹህ ልቧ ከአምላኳ ጋር እየተገናኘች ነው ወይም ደግሞ ተኝታለች አለ። ከት ብላ ሳቀች። ይሄ ማለት እስካሁን የት እንዳለች አታውቅም ማለት ነው አለችው። እሱም ሸሚዙን እየቆለፈ አዎ አላውቅም፣ ባውቅ ኖሮማ እዚህ ከአንቺ ጋር አልገኝም ነበር አላት። ከተኛችበት ተነስታ ፊት ለፊቱ ቆመች። ይህን ያክል እንደ ቆሻሻ የምጠላን ከሆነ ለምንድን ነው ከእንደን አይነት ሴቶች ጋር ጊዜ የምታሳልፈው? ለምን እንደ ቆሻሻ ታይናለህ? እዚህ ቦታ ያለ ነው በፍላጎት ይመስላል አለችው። እሱም ለመውጣት ወደ በሩ እየተራመደ እና ማን አስገደዳችሁ? ከዚህ የተሻለ ስራ መስራት ትችላላችሁ ብሎ ወጥቶ ሄደ። እሷ የአልጋው ጫፍ ላይ ቁጭ በማለት ሁላችሁም ተመሳሳይ ናችሁ፣ በዚህ ከኛ ጋር የምትፈልጉትን እያደረጋችሁ ራሳችሁን እንደንጹና እኛን ደግሞ እንደ ቆሻሻ ታዩናላችሁ። አንዳችሁም እንኳን እኛን ለመረዳት አትሞክሩ አለች በልህ ሲቃ እየተናነቃት። ቅዱስ ወደ ቤቱ በመሄድ ሻወር ወስዶ አልጋው ላይ ጋደም አለ። ከሰዓታት በፊት አብሯት የነበረችውን ሴት አስታወሰ። ያንተ ንጹህ ሴት የት ናት ያለችውን አሰበ። አዎ የኔ ሴት በዚህ ሰዓት የት ናት ብሎ ራሱን ጠየቀ። ከዛም መልሶ የኔ ሴት የለችም፣ ምናልባት ግራ ጎን ያልተፈጠረችም አለ ፈገግ በማለት። ከራሱ ጋር የሚያወራው ወሬ ሁልጊዜም ፈገግ ያስብለዋል። አሁንም ተመልሶ ዛሬ ምሽት አብሯት ስላሳለፋት ሴት አሰበ። ለምንድን ነው በጥላቻ ሳናገራት የነበረው? ለምን እስከ ዛሬ አብሬያቸው እንደተዝናናው ሴቶች እንድትስቅና እንድትዝናና አላደረኳትም አለ። ቅዱስ አሁን ራሱን ለጠየቀው ጥያቄ መልስ አላገኘለትም። ሌሊቱን ሙሉ በአይኑ እንቅልፍ ሳይዞር ነው ያደረው። ጠዋት ተነስቶ በድካም ወደ ስራ ገባ። መስራት ስላልቻለ ስራ አቋርጦ ሰይድን ለማግኘት ወደ ቤት ሄደ። የትላንቷን እብድ ወጣት ማታ አገኘኋት በማለት የተፈጠረውን ነገር ሁሉ ለሰይድ ነገረው። ሰይድ ጓደኛው ይህን ነገር ማለትም ወደማይሆን ቦታ እንዳይሄድና የተለያዩ ሴቶች ጋር የሚያደርገውን ነገር እንዲያቆም የሚችለውን አድርጓል፣ ግን አልተሳካለትም። እናም አሁን ከሴቶች ጋር ያደረገውን ነገር ሲነግረው እየሳቀ ማዳመጥ ጀምሯል። ስለ ማታዋ ወጣት ሲነግረው እየሳቀ ይቺ እብድ ወጣት የሆነ ነገር ሳይኖራት አይቀርም፣ ምክንያቱም ዛሬም ስለ እሷ እያወራን ነው አለ። ቅዱስ በድካም እያዛጋ ዛሬ አግኝቼ ይቅርታ ልጠይቃት ይገባል አለ። ሰይድ ከት ብሎ በመሳቅ እንኳን ወደኛ ዓለም በሰላም መጣ ጓደኛዬ ብሎ ቀለደበት። ቅዱስ ከተቀመጠበት ተነስቶ ወደ በሩ እየተራመደ አንተ እንደምታስበው መቼም ቢሆን እኔ በፍቅር አልወድቅም፣ ይቅርታ የምጠይቃት ላሳየኋት ንቀትና ለተናገርኳት ቃላቶች ነው ብሎ ወጣ። ቅዱስ መኪናውን አስነስቶ ትላንት ወደ ተዝናናበት ክለብ አመራ። ዛሬ በጊዜ ነበር የገባው። እንደገባ ወጣቷን ፍለጋ በአይኑ ማማተር ጀመረ፣ ግን የለችም። ሌላ ሴት አብራው ቁጭ አለች። አሁን አብራ ያለችው ሴት እጅግ ውብ ናት። በጣም ታምሪያለሽ በማለት አድናቆት ሰጣት። እሷን በደስታ እየተፍለቀለቀች ትደባብሰው ጀመር። በመሃል የሚፈልጋት የማታዋ ወጣት መጣች። ፊት ለፊት ቁማ የኔ ደንበኛ እንደሆነ አትዘንጊ አለቻት። አብራ የነበረችው ሴት በንዴት ተነስታ ወደ ጆሮዋ ቀረብ በማለት ገደል ግቢ ብላ ሰድባት ሄደች። እሷ ግን ምንም አልመለሰችላትም። ከቅዱስ ጎን ቁጭ በማለት እንደማየው ከሆነ ቤታችን ተመችቷል አለችው። የመጣው ላሳያት ንቀትና ለተናገራቸው ቃላቶች ይቅርታ ለመጠየቅ ነበር። ግን አሁን ሲያት ተናደድ እያለው ነው። ውበቷ ይማርከዋል። ከእሷ ጋር አብረው ጊዜ ማሳለፍ ይፈልጋል፣ ግን ታናድደዋለች። ይህን ስሜቱን አልደበቃትም። ለምንድን ነው የምታናድጅኝ አላት። እሷም እየሳቀች እኔም በጣም ነው የምታናድደኝ፣
የሚገርም ከተናደድኩበት ወንድ ጋር ጊዜ ማሳለፍ አልፈልግም። ከአንተ ጋር ግን በተደጋጋሚ አብሬ ብሆን ደስ ይለኛል። ያው ያቺ ንጹህ ስፍራ ያለችው ሴት እስከምትመጣ ማለቴ ነው አለች በፈገግታ። ቅዱስ አሁን ንዴቱ መጥፋት ጀመረ። እየሳቀ ትላንት ላሳየውሽ ንቀትና ለተናገርኩሽ ቃላት ይቅርታ ብሎ ይቅርታ ጠየቃት። ተው አሁን ይቅርታ ጠይቀኝ፣ ድጋሚ መናገር አይቀርም አለችው። ቅዱስ ወደ ኪሱ በመግባት የታሰረ ብር አውጥቶ እጇ ላይ አደረገ። ዛሬ እኔ በጊዜ ነው ወደ ቤት የምገባው አላት። ሳትሰራ የሰጣትን ገንዘብ መልሳ በእጇ አስያዘችው። እኔ ያልሰራውበትን ገንዘብ መቀበል አልፈልግም አለችው። ቅዱስ ተገረመ። ምክንያቱም የሰጣት ብር በጣም ብዙ ነው። ወደ ጆሮ ተጠግታ ለስለስ ባለ አነጋገር ድጋሚ እንደምትመጣ ተስፋ አደርጋለሁ። እኔም እንድትመጣ እፈልጋለሁ። ምክንያቱም እንዳንተ ደስተኛ ያደረገኝ ደንበኛ የለም በማለት ተነስታ ወደ ሌሎቹ ወንዶች ሄደች። ቅዱስ ፈገግ እያለ ከክለቡ ወጥቶ መኪና ውስጥ ገባ። ወደ ቤቱ ለመሄድ ፈልጓል፣ ግን ደግሞ ልብሱ ላይ የቀረው የዚህች ወጣት ሽቶ እንዳይሄድ አስሮታል። ራሱን ለማረጋጋት አይኑን ጨፈነ። የሚያየው ፈገግታዋን ነው። በጆሮው ድምጿ ይንሾካሾክበታል። ከመኪናው ወርዶ ድጋሚ ወደ ውስጥ ገባ። ቁሞ በአይኑ ፈለጋት። ጥግ ላይ ከአንድ ሽማግሌ ጋር እየተሻሸች አየ። የሰውየው እጅ ጭኖቿ መሃል ነው። አንገቷን እየሳማትም ነው። ቅዱስ በንዴት ደሙ ፈላ። ሰውየውን አንቆ ለመግደል በፍጥነት ወደዛው አመራ። አመጣጡ ያላማራት እሷ ተነስታ ወደ እሱ መራመድ ጀመረች። ቅዱስ እሷን አልፎ ወደ ሰውየው ሊሄድ ሲል እጁን ያዘችው። ከዛም አይኖቹን እያየች ዝግጁ ነኝ እንሂድ አለችው። ይህኔ ትንሽ ተረጋጋ። አብረው ወደ ውጭ ወጡ። ራሱን ለማረጋጋት በረዥሙ አየር ሳበ። ምን እየሆንኩ ነው? ቆይ ምንድነው ያደረግሽኝ? አላት በንዴት እሷ ላይ ያፈጠጠ። ወደ እኔ ቤት እንሂድ አለችው። የጠየቃትን ጥያቄ ሳትመልስ እንሂድ ማለቷም እያናደደው ነው። ለምንድነው አንቺ ቤት የሚሄደው አለ። እሷን በረዥሙ ተንፍሳ በዚህ ሁኔታ መኪና ማሽከርከር ጉዳት አለው፣ ስለዚህ እናሽከረክራለሁ አለችው። ቅዱስ ከት ብሎ በመሳቅ መኪና መንዳት እችላለሁ እያልሽ ነው? ሁሉም ነገር እንዳልጋ ጨዋታ ቀላል ይመስልሻል አይደል? በማለት ተሳለቀባት። በንዴት መኪናውን ከፍታ በመውጣት ወደ ክለቡ ተመልሳ ልትገባ መራመድ ጀመረች። እሱም ተከትሏት በመራመድ እጇን ያዛት። ለምንድን ነው ተመልሰሽ የምትገቢው አላት። እሷም እንባ ባቆቱ አይኖቿ እያየችው እየናቁ ወደሚንከባከቡኝ ወንዶች ልመለስ ነው። እነሱ ቢንቁኝም ይንከባከቡኛል፣ እንዳንተ አይጮሁብኝም፣ አይቆጡኝም አለችው። በጣም አሳዘነችው። ራሱን መውቀስ ጀመረ። ቅዱስ እንደዚህ አይነት ሰው አይደለም፣ ግን በዚህ 2 ቀን ተለወጠ። ይቅርታ እባክሽ ይቅር በይኝ አላት። ይህኔ የያዘችው እንባ ረገፈ። እቅፉ ውስጥ እንዲያስገባት አንዳች ኃይል እየገፋፋው ነው፣ ግን እሷ ከሱ ፊት ታግሳ መቆም አልቻለችም። በቃ ወደ ስራ መመለስ አለብኝ በማለት ወደ ውስጥ ገባች። ቅዱስ አልተከተላትም። ተመልሶ መኪናውን አስነስቶ ተፈተለከ። ይህ ስሜት የተሰማው ከዓመታት በፊት ከሩሃማ ጋር እያለ ነበር። መቼም ፍቅር ይዞኛ አይደለም፣ እኔ ፍቅር አይዘኝም፣ ለዛውም ከሴተኛ ዳሪ ያለ። ይህን ነገር ድምፁን ከፍ አድርጎ ይናገር እንጂ ውስጡ የሚሰማው ስሜት የተለየ ነው። ወደ ቤት መሄድ አልፈለገም። ብቻውን ከሆነ በጣም ይጨንቀዋል። ስለዚህ ወደ ጓደኞቹ ማለትም ወደ ሰይድና ሳዕዳ ሄደ። የገባበት ሰዓት እኩለ ሌሊት ሊሆን ምንም አልቀረውም። ሰይድ በቁጣ እንዴት እስካሁን ሰዓት ትቆያለህ ብሎ ተቆጣው። እሱ ግን በዚህ ሰዓት ከሰይድ ጋር የሚጨቃጨቅበት አቅም የለውም። ጫማውን አውልቆ ሶፋው ላይ ተኛ። ሳዕዳ ልብስ አምጥታ አለበሰችው። የሆነ የደበረው ነገር እንዳለ ገብቷቸዋል፣ ግን ማውራት አልፈለገም። በቃ ተው፣ ነገ እናናግረዋለን፣ አሁን ይተኛ ብላ ባሏን ወደ ውስጥ ይዛው ገባች። በነጋታው በጠዋት ነበር ከቤት የወጣው።
እነሱ ሳይነሱ በጠዋት የወጣው ጥያቄ እንዳይጠይቁት ነው። ቀጥታ ሄደው ማታ ወደ ነበረበት ክለብ ነው። ክለቡ ተዘግቷል። ምክንያቱም የሚከፈተው አመሻሽ ላይ ስለሆነ። ወደ ጥበቃው ጠጋ ብሎ እዚህ የምትሰራ ሴት ፈልጌ ነበር አለው። ጥበቃውም በጥርጣሬ እያየው ነው። ማንን ፈልገህ ነው ንገረኝ አለው። ቅዱስ የልጅቷን ስም አያውቀውም። ስለ መልኳ ነገረው። ቆንጆ ወጣት ናት፣ ጸጉሯ መካከለኛ ነው፣ ፈገግታዋ በጣም ይስባል አለው። ጥበቃው እየሳቀ እዚህ ቤት የሚሰሩ ሴቶች ሁሉ ቆንጆና ሳቢ ናቸው፣ ስሟን ብትነግረኝ ይሻላል አለው። ስሟን አላስታውሰውም አለ። ካላስታወስክ ማታ ተመልሰ ብትመጣ ታገኛታለህ አለው። ቅዱስ እሷን ሳያገኝ መሄድ አልፈለገም ነበር፣ ግን ከዚህ ግድንግር ጥበቃ ጋር መጋፈጥ አልቻለም። ተመልሶ ወደ ሰይድ ቤት ሄደ። ሲመለስ ቤት ቁጭ ብለው እየጠበቁት ነበር። ሳትናገር እንዴት ትጠፋለህ አሉት። እሱም በድካም ተንፍሶ ሶፋው ላይ ዘፍ ብሎ መቀመጥ ጥሩ ስሜት እየተሰማኝ አይደለም፣ ያቺ ልጅ እየረበሸችኝ ነው አለ። እነሱ እርስ በርስ ተያይተው ፈገግ አሉ። ምን አደረገች ደግሞ አለች ሰዓዳ። አይኔ ላይ አልጠፋለች፣ ጭንቅላቴ ውስጥ እየተመላለሰች ነው፣ ሙሉ ሐሳቤን ተቆጣጥረዋለች አለ። ሰይድ ከት ብሎ እየሳቀ የተዘጋው በር ተከፍቷል አለው። ቅዱስ ያለማቋረጥ የሚስቀውን ጓደኛውን እያየ የምን በር ነው የተከፈተው ብሎ ጠየቀው። የልብ በር ተከፍቷል፣ አሁን ፍቅር ሊይዘ ነው። ቅዱስ በተራው መሳቅ ጀመረ። እኔ ከሴተኛ አዳሪ ፍቅር አይዘኝም። እንዴት ብታስቡኝ ነው ይህን የምታስቡት? እኔ የምፈልጋት ሴት እኮ እንደዚህ አይነት ርካሽ ቦታ አትገኝም አለ። ሰዓዳ በረዥሙ እየተነፈሰች አሁን ለምትናገረው ነገር ምንም አስተያየት መስጠት አልፈልግም አለች። ባሏም የሚስቱን ንግግር ተከትሎ እኔም የሰዓዳን ሐሳብ ነው የምከተለው አለ።